እሺ አሁን ክፍል አራትን እንጀምራለን። ቅድም እንዳልኩም ሁለት ቁጥር ላይ እግዚአብሔር የሚለውን ጻፉ እንዳልኳችሁ መጻፍ የምትፈልጉ ከዚያ በኋላ መግቢያ ካላችሁ በኋላ ቀጥታ እቀጥላለሁ። የመጀመሪያ ከክፍል 1 እስከ ክፍል 3 ድረስ ያለው ምዕራፍ 1 ማለት ነው። አሁን ደግሞ ምዕራፍ 2 ክፍል 4 እግዚአብሔር በሚለው ላይ አጭር ጊዜ ውስጥ ለማሳለፍ እንፈልጋለሁ። የጌታ ስም ለዘላለም የተባረከ ይሁን። እግዚአብሔር የሚለው ቃል የሁለት ግዕዝ ቃላት የሚል ሆኖ ሳለ ሁለቱም የግዕዝ ቃላት ምንድናቸው? እግዚአ የሚል ነው የመጀመሪያው። ሁለተኛ ደግሞ ብሔር የሚል ነው። በአጠቃላይ ጥምር ቃል ደግሞ ሲተረጎም ደግሞ ትርጓሜውም እግዚአ ማለት የመጀመሪያ እግዚአ ማለት ጌታ ማለት ነው ማለት ሲሆን ብሔር ማለት ደግሞ ዓለም ወይም ሕዝብ ማለት ነው። በአንድ ላይም እግዚአብሔር የሚለው ቃል የዓለም ጌታ ማለት ነው። በመቀጠል የእግዚአብሔር ባህሪያት የሚለውን እናያለን። የእግዚአብሔር ባህሪያት ሁለት ባህሪያት አሉ። መለኮታዊ ባህሪና የሥነ ምግባር ባህሪ አለ። አሁን የምናየው የእግዚአብሔር መለኮታዊ ባህሪያቱን እንመለከታለን። የመጀመሪያው እግዚአብሔር መንፈስ ነው። ዮሐንስ ወንጌል 4:24። ሁለተኛ ዘላለማዊ ነው። አንደኛ ጢሞቴዎስ 1:17፣ ሚልክያስ 3:6። ሶስተኛ ሁሉን ቻይ ነው። ዘፍጥረት 17:1፣ ማቴዎስ 19:26፣ ራእይ 15:3 እና 19:6 ማለት ነው። በመቀጠል በሁሉም ስፍራ አለ እግዚአብሔር። ዘፍጥረት 28:15፣ መዝሙር 139:7-10፣ ኤፌሶን 1:23። በመቀጠል ሁሉን አዋቂ ነው። መዝሙር 104:24፣ ሮሜ 11:33፣ ኤፌሶን 3:10። በመቀጠል የበላይ ባለስልጣን ነው። ዳንኤል 4:35፣ ሮሜ 9:21። በመቀጠል ቅዱስ ነው። ዘሌዋውያን 19:2፣ አንደኛ ጴጥሮስ 1:15-16 ላይ ታገኛላችሁ። የእግዚአብሔር ስም ለዘላለም የተባረከ ይሁን። ስለዚህ በአጠቃላይ የእግዚአብሔር መለኮታዊ ባህሪ አንደኛ መንፈስ ነው፣ ዘላለማዊ ነው፣ ሁሉን ቻይ ነው፣ በሁሉም ስፍራ አለ፣ ሁሉን አዋቂ ነው፣ የበላይ ባለስልጣን ነው፣ ቅዱስ ነው። በመቀጠል ሁለተኛው የእግዚአብሔር የሥነ ምግባር ባህሪ የመጀመሪያው ቅዱስ ነው። ዘጸአት 15:11፣ ሉቃስ 1:49፣ ራእይ 4:8። ጻድቅ ነው። ዘፍጥረት 18:25፣ አንደኛ ዮሐንስ ምዕራፍ 1 ቁጥር 9። ሶስተኛ ታማኝ ነው። ዘዳግም 7:9፣ አንደኛ ቆሮንቶስ 1:9 ላይ ታነባላችሁ። መሐሪ ነው። ሰቆቃ ኤርምያስ 3:22፣ አንደኛ ዮሐንስ 4:9። ፍቅር ነው። ዘዳግም 7:8፣ ዮሐንስ ወንጌል 3:16፣ ዮሐንስ ወንጌል እንደገና 4:9 ላይ ታገኛላችሁ። ታጋሽ ነው። ዘጸአት 3:34። እውነተኛ ነው። ዘዳግም 32:4። ቸር ነው። ዘዳግም 22:27፣ መዝሙር 86:15። የእግዚአብሔር ስም ለዘላለም የተባረከ ይሁን። በመቀጠል ደግሞ የሥላሴ ምንነት ወይንም የሥላሴ ምንነት የሚለውን እናያለን። የሥላሴ ምንነት የሚለው የእግዚአብሔር አንድነትን ሊገልጽ ፈልጎ ነው። የተዋሃዱ አንድነት ወይም ዘጸአት 6:4፣ ኤፌሶን 4:3-6፣ አንደኛ ጢሞቴዎስ 2:5 ላይ ታገኛላችሁ። ስለ እግዚአብሔር ሶስትነት ወንም ሶስታቸውም እንዴት አንድ እንደሆኑ የሚናገር ነው። ከሁሉም በላይ መሆኑን የሚያመለክት አንድነት የሚለውን ደግሞ ዘጸአት 23፣ ዘዳግም 6:4 ላይ ታገኛላችሁ። እንደገና አሁን ክፍል 5 ምክንያቱም ዩቲዩብ ላይ ቲክቶክ ላይ የሰዓት እጥረት ስላለ ነው ወዳው እየሮጥኩ ያለሁትና ስለዚህ የእግዚአብሔር በክፍል 5 ላይ አሁን ቀጥለን የምንመለከተው ከዚህ በኋላ የእግዚአብሔር ሶስትነት ወይንም አሐዱ ሲሉስነት
ወይንም በአጠቃላይ ሥላሴ ማለት ምን ማለት ነው የሚለውን በክፍል 5 ላይ እናያለን። የጌታ ጸጋና ሰላም ይብዛላችሁ። ላይክ ሼር ሰብስክራይብ የሚለውን አትርሱ። ሼር አድርጉ፣ ለብዙዎች ኮፒ ሊንክ አድርጉ፣ ለብዙ ሰው መልእክት እንዲደርስ ማለት ነው። ጌታ እግዚአብሔር ዘመናችሁን ይባርክ። ቻው።